ሰላም ጤና ይስጥልን የተከበራችሁ የቻናላችን ቤተሰቦች፣ ዛሬ ሀገራችን ኢትዮጵያ ታሪካዊ ምዕራፍ ላይ በቆመችበት ዕለት እጅግ አስደንጋጭና ወሳኝ የሆኑ ሶስት ሰበር መረጃዎችን በአንድ ላይ አቀናጅተን ይዘንላችሁ ቀርበናል። ዛሬ በይፋ የተጀመረውና ከ4000 በላይ ሰዎች የተሳተፉበት ታሪካዊ ሀገራዊ የምክክር ጉባኤ ምን ይዞ ይመጣል? ህገ መንግስቱን እስከ መቀየር የሚደርሱ ታላላቅ ውሳኔዎች ይተላለፉ ይሆን? በዚህ ታሪካዊ መድረክ መክፈቻ ላይ ጠቅላይ ሚኒስትር አብይ አህመድ ያልተመረጠ መንግስት ቀይ ባህርን ከለከለን ሲሉ በቀጥታ በኤርትራ ላይ የሰነዘሩት ጠንካራ ትችትስ ምን መልእክት አለው? በሌላ በኩል ደግሞ ከዚህ ቀደም በተከታታይ 2 ጊዜ የጉዞ እቅዳቸው ተሰርዞ የነበሩት አሜሪካው አምባሳደር ዛሬ ድንገት መቀሌ መግባታቸውና ለዋት የሰጡት ጠንካራ ማስጠንቀቂያስ ከቪዛ እገዳው ጋር እንዴት ይያዛል? የሀገራችንን ቀጣይ ዕጣ ፈንታ የሚወስኑ እነዚህን 2 ትኩስ ጉዳዮች በዝርዝር እንመረምራለን። ከውጭ ወዳገኘነው ስናልፍ ደግሞ ሁለቱ ልዕለ ሀያላን ሀገራት አሜሪካና ቻይና በኩባ ጉዳይ ላይ በይፋ መፋጠጣቸው ተሰምቷል። የቻይና የውጭ ጉዳይ ሚኒስትር የአሜሪካ በኩባ ላይ የጣለችውን የ60 ዓመታት በላይ እገዳና ህገወጥ ማዕቀብ አስመልክቶ እጅግ ጠንካራና ቀጥተኛ ማስጠንቀቂያ አስተላልፏል። ቤጂንግ ዋሽንግተንን ምን አለቻት? ቻይናስ ለኩባ ምን አይነት ድጋፍ አሳየች? ሙሉን ዝርዝር መረጃ አሁን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ወደ ዝርዝር መረጃው እንለፍ። ሁሌም እንደዛ አይነት ታማኝና አዳዲስ ፈጣን መረጃዎች ለእናንተ ቀድመው እንዲደርሷችሁ ቻናላችን ሰብስክራይብ አድርጋችሁ ደወል ምልክቷን መጫናችሁን አትርሱ። ወደ ዝርዝር መረጃው ወደ ቀዳሚው ዝርዝር መረጃ ስናመራ ዛሬ በሀገራችን ታሪክ ትልቅ ቦታ የሚሰጠው ሀገራዊ ምክክር ጉባኤ በይፋ ስራውን ጀምሯል። በዚህ ታላቅ መድረክ ላይ ከአራቱ ማዕዘናትና ከተለያዩ የሀገሪቱ ክፍሎች የተውጣጡ ከ4000 በላይ ተወካዮች ተገኝተዋል። የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የተለያዩ የህብረተሰብ ክፍሎችና የፖለቲካ ተዋናዮች አንድ አዳራሽ ተሰብስበዋል። ይህ የምክክር መድረክ በቀጣይ የሀገሪቱን ዕጣ ፈንታ ለመወሰን ትልቅ ተስፋ የተጣለበት ሲሆን በሂደቱም ያሁን ያለውን ህገ መንግስት እስከ መቀየር የሚደርሱ መሰረታዊ የፖለቲካ ማሻሻያዎችና ሌሎች ታላላቅ ሀገራዊ ውሳኔዎች ሊወሰኑበት እንደሚችል ሰፊ ግምቶች አሉ። ይህም ኢትዮጵያ ለዘመናት የቆዩባትን መዋቅራዊ ችግሮች በሰላማዊ መንገድ ለመፍታት የምታደርገው ትልቁ የታሪክ ምዕራፍ ተደርጎ ተወስዷል። ይህ ታላቅና ታሪካዊ ምክክር ጉባኤ በተከፈተበት መድረክ ላይ ጠቅላይ ሚኒስትር አብይ አህመድ በቀጥታ ለቀጠናው ሀገራት በተለይም ለኤርትራ ድንገተኛና ጠንካራ መልእክት አስተላልፈዋል። ጠቅላይ ሚኒስትሩ ባደረጉት ንግግር ኢትዮጵያ ለዘመናት ያስከበረችውን ቀይ ባህር ያልተመረጠ መንግስት በሽፍታ የጂኦግራፊ እስረኛ ያደረገበት ምክንያት በእኛ ውስጥ ያለ ድክመት እንጂ የኢትዮጵያን መሻትና ጥቅም ማቆም የሚችል ኃይል ስላለ አይደለም ብለዋል። በተጨማሪም ጠቅላይ ሚኒስትሩ በኢትዮጵያ ሉዓላዊነት ላይ የሚቃጡ ዛቻዎችን በተመለከተ በኢትዮጵያ ሰማይ ላይ ለሚያንዣብቡ አሞራዎች መልእክት አለኝ በማለት ለውጭ ኃይሎች ግልጽ ማስጠንቀቂያ ሰጥተዋል። በሌላ በኩል ደግሞ ይህ በአገር ውስጥ ታላቅ የምክክር ጉባኤ የተካሄደና በቀይ ባህር ዙሪያ ያለው ውጥረት ባለበት ሁኔታ ሌላኛው ዲፕሎማሲያዊ ክስተት በመቀሌ ተፈጥሯል። ከዚህ ቀደም ወደ ትግራይ ክልል ለማቅናት አቅደውት የነበረው ጉዟቸው በተከታታይ 2 ጊዜ ተሰርዞባቸው የነበሩት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ዛሬ መቀሌ ገብተው ከመቀሌ ከፍተኛ አመራሮች ጋር ተወያይተዋል። አምባሳደሩ በመቀሌ ውይይት ካደረጉባቸው የህወሓት ከፍተኛ አመራሮች መካከል የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋና አምባሳደር አዲስ ዓለም ባሌማ ይገኙበታል። በዚህ ውይይት ላይ አምባሳደር ማሲንጋ ለህወሓት አመራሮች በአስቸኳይ ወደ ፕሪቶሪያው የሰላም ስምምነት ተመለሱ የሚል ጠንካራ ማስጠንቀቂያ አስተላልፈዋል። አምባሳደሩ የሰላም ስምምነቱን በተሟላ መልኩ በመተግበር ወደ ዘላቂ ሰላም ለመሸጋገር በህወሓት በኩል ስላለው ዝግጅት ጥያቄ አንስተው ቡድኑ ለስምምነቱ ታማኝ እንዲሆን አሳስበዋል። ይህ ማስጠንቀቂያ አሜሪካ ከዚህ ቀደም የሰላም ሂደቱን በሚያደናቅፉ የህወሓት አመራሮች ላይ ጥላው ከነበረው ጥብቅ የቪዛ እገዳ ጋር ተያይዞ የሚታይ ሲሆን አሜሪካ አሁንም የሰላም ስምምነቱን በሚያደናቅፉ አካላት ላይ ጠንካራ ዲፕሎማሲያዊና ማዕቀባዊ እርምጃዎችን ልትወስድ እንደምትችል ማሳያ ነው ተብሏል። ከባህር ማዶ ወዳገኘነው ዜና ስንሄድ የቻይና የውጭ ጉዳይ ሚኒስትር በይፋ ባወጣው መግለጫ አሜሪካ በኩባ ላይ የጣለችውና ከግማሽ ክፍለ ዘመን በላይ ያስቆጠረው የ60 ዓመታት ኢኮኖሚያዊ እገዳና ህገወጥ ማዕቀብ በኩባ ህዝብ ላይ እጅግ ከባድና ጥልቅ የሆነ ሰብአዊ ስቃይ ማስከተሉን በይፋ ኮንኗል። የቻይና መንግስት በዚሁ መግለጫው ላይ ዋሽንግተን በኩባ ላይ የምታደርገውን ማንኛውንም አይነት እገዳ፣ ማስገደድና ዲፕሎማሲያዊ ጫናዎች በአስቸኳይና በአንድ ጊዜ እንድታቆም ጠይቋል። ከዚህም ባሻገር ቻይና የኩባን ሀገራዊ ሉዓላዊነት ለማስከበርና ከውጭ የሚቃጣባትን ማናቸውንም አይነት ጣልቃ ገብነት ለመመከት በምታደርገው ጥረት ውስጥ ቤጂንግ ከጎኗ በመቆም ጽኑ ድጋፏን እንደምትሰጥ በይፋ አስታውቃለች። ይህ የቻይና ጠንካራ አቋም በአሜሪካ የኋላ ልጅ በምትገኘው ኩባ ላይ የቤጂንግ ተጽዕኖ እያደገ መምጣቱን የሚያሳይ ነው ተብሏል። ውድ የቻናላችን ተከታታዮች፣ በአንድ በኩል ዛሬ የተጀመረውና ከ4000 በላይ ተሳታፊዎች የተገኙበት ሀገራዊ ምክክር የኢትዮጵያን ህገ መንግስት በመቀየር አዲስ ታሪክ ይሰራ ይሆን? በሌላ በኩልስ ጠቅላይ ሚኒስትር አብይ አህመድ በኤርትራ ላይ የሰነዘሩት ትችትና የአሜሪካው አምባሳደር መቀሌ ድረስ ሂደው ለህወሓት የሰጡት ማስጠንቀቂያ በቀጣይ በቀጠናው ላይ ምን አይነት የፖለቲካ ትኩሳት ይፈጥራል? የእናንተን ጠቃሚ ሀሳብና አስተያየት በኮሜንት መስጫው ላይ አጋሩን። ቪዲዮን ከወደዳችሁት ላይክ በማድረግ ለሌሎች ማጋራታችሁን እንዳትረሱ። ለቻናላችን አዳዲስ ከሆናችሁና ሁሌም ፈጣንና አዳዲስ ሰበር መረጃዎች ቀድመው እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ በሌላ መረጃ እስከምንገናኝ ድረስ ሰላም ቆዩም።